ዶክተር ደብረጽዮን ገብረ ሚካኤል ለተለያዩ የዓለም አቀፍ የዜና መገናኛ ብዙሃን ዛሬ ሰጡት በተባለ ቃል በትግራይ ክልል እንደሚገኙና ኃይላቸው እንዳልተሸነፈ መናገራቸው መገናኛ ብዙሃን ዘግበዋል። የ57 ዓመቱ የቀድሞ የሬዲዮ ኦፕሬተር ለሮይተርስ የዜና ማሰራጫ ባስተላለፉት አጭር የስልክ መልእክት ከትላንት ጀምሮ በስፋት የተወራውና ደቡብ ሱዳን እንደገቡ የተነገረው መረጃ ፍጹም ሐሰት መሆኑን ገልጸው ከመቀሌ 50 ኪሎ ሜትር ወጣ ብላ በምትገኘው ውቅሮ በተባለች የገጠር ከተማ ጦራቸው በርካታ የኤርትራ ወታደሮችን ምርኮኛ አድርጎ መያዙን ተናግረዋል። ለመቀሌ ቅርብ በሆነ ቦታ ላይ ወራሪዎችን እየተዋጋን ነው ማለታቸውንም ሮይተርስ ዛሬ ባወጣው ዜና ገልጿል። ዶክተር ደብረጽዮን ከአሶሺየትድ ፕሬስ ጋርም በስልክ ቆይታ አድርገው እንደነበር ተዘግቧል። በዚህ የስልክ ልውውጣቸው በኢትዮጵያ መከላከያ ሰራዊት ባለፈው ቅዳሜ እንደተያዘ በተነገረው አካባቢ እንደሚገኙና ጦርነቱን በእርግጠኝነት እንደሚያሸንፉ ገልጸው ወራሪ ያሉት የፌዴራል መንግስት ወታደራዊ ኃይል ከትግራይ እስከሚወጣ ድረስ እንደሚታገሉም ተናግረዋል። ከዚህ ባለፈም አንድ ተዋጊ አውሮፕላን መጥተው መጣላቸውንና አብራሪውን በምርኮኝነት መያዛቸውን ገልጸዋል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ የሆኑት ቢለኔ ስዩም በበኩላቸው ተበታትኖ ያለውን የወንጀለኛ ቡድን ፋይዳ የሌለው የማስቀየሻ መግለጫ እየተከታተሉ መልስ መስጠት ትኩረታችን አይደለም ሲሉ የመገናኛ ብዙሃኑንና የዶክተር ደብረጽዮንን ሐሳብ አጣጥለዋል። የህወሓትን የተለያዩ የድል አድርገናል መግለጫዎች የማሳሳቻ የተለመደ ፕሮፓጋንዳ ሊሆን እንደሚችል በርካቶች አስተያየታቸውን በማህበራዊ ሚዲያና በብሮድካስት መገናኛ ብዙሃን በኩል እየገለጹ ቢሆንም ጠቅላይ ሚኒስትር አብይ አህመድ በዛሬ ፓርላማ ውሏቸው የህወሓት አባላት ከመቀሌ ሸሽተው ሀገረ ሰላም ላይ እየተሰባሰቡ እንደሆነ ተናግረዋል። ሀገረ ሰላም የትግራይ ክልል ዋና መዲና ከሆነችው መቀሌ 52 ኪሎ ሜትር ርቀት ላይ ትገኛለች። በጉዳዩ ላይ አስተያየታቸውን የሰጡትና የኢትዮጵያ መንግስት ከፍተኛ ባለስልጣን የሆኑት አቶ ዛዲግ አብርሃ በህወሓት በኩል የሚሰጡትን መግለጫዎች ነጭ ውሸት በማለት ከቢቢሲ ጋር በነበራቸው ቆይታ ተናግረዋል። የህወሓት አመራሮች በአሁኑ ጊዜ ህይወታቸውን ለማዳንና በህግ ከመጠየቅ ለማምለጥ እየሸሹ ነው እንጂ ውጊያ ላይ አይደሉም ብለዋል። ዶክተር ደብረጽዮን ገብረ ሚካኤል እጅ አንሰጥም እንዳሉ ዓለም አቀፍ የዜና ተቋማት ገለጹ። የትግራይ ክልልን በፕሬዝዳንትነት ሲያስተዳድሩ የነበሩት ዶክተር ደብረጽዮን ገብረ ሚካኤል ለተለያዩ የዓለም አቀፍ የዜና መገናኛ ብዙሃን ዛሬ ሰጡት በተባለ ቃል በትግራይ ክልል እንደሚገኙና ኃይላቸው እንዳልተሸነፈ መናገራቸው መገናኛ ብዙሃን ዘግበዋል። የ57 ዓመቱ የቀድሞ የሬዲዮ ኦፕሬተር ለሮይተርስ የዜና ማሰራጫ ባስተላለፉት አጭር የስልክ መልእክት ከትላንት ጀምሮ በስፋት የተወራውና ደቡብ ሱዳን እንደገቡ የተነገረው መረጃ ፍጹም ሐሰት መሆኑን ገልጸው ከመቀሌ 50 ኪሎ ሜትር ወጣ ብላ በምትገኘው ውቅሮ በተባለች የገጠር ከተማ ጦራቸው በርካታ የኤርትራ ወታደሮችን ምርኮኛ አድርጎ መያዙን ተናግረዋል። ለመቀሌ ቅርብ በሆነ ቦታ ላይ ወራሪዎችን እየተዋጋን ነው ማለታቸውንም ሮይተርስ ዛሬ ባወጣው ዜና ገልጿል። ዶክተር ደብረጽዮን ከአሶሺየትድ ፕሬስ ጋርም በስልክ ቆይታ አድርገው እንደነበር ተዘግቧል። በዚህ የስልክ ልውውጣቸው በኢትዮጵያ መከላከያ ሰራዊት ባለፈው ቅዳሜ እንደተያዘ በተነገረው አካባቢ እንደሚገኙና ጦርነቱን በእርግጠኝነት እንደሚያሸንፉ ገልጸው ወራሪ ያሉት የፌዴራል መንግስት ወታደራዊ ኃይል ከትግራይ እስከሚወጣ ድረስ እንደሚታገሉም ተናግረዋል። ከዚህ ባለፈም አንድ ተዋጊ አውሮፕላን መጥተው መጣላቸውንና አብራሪውን በምርኮኝነት መያዛቸውን ገልጸዋል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ የሆኑት ቢለኔ ስዩም በበኩላቸው ተበታትኖ ያለውን የወንጀለኛ ቡድን ፋይዳ የሌለው የማስቀየሻ መግለጫ እየተከታተሉ መልስ መስጠት ትኩረታችን አይደለም ሲሉ የመገናኛ ብዙሃኑንና የዶክተር ደብረጽዮንን ሐሳብ አጣጥለዋል። የህወሓትን የተለያዩ የድል አድርገናል መግለጫዎች የማሳሳቻ የተለመደ ፕሮፓጋንዳ ሊሆን እንደሚችል በርካቶች አስተያየታቸውን በማህበራዊ ሚዲያና በብሮድካስት መገናኛ ብዙሃን በኩል እየገለጹ ቢሆንም ጠቅላይ ሚኒስትር አብይ አህመድ በዛሬ ፓርላማ ውሏቸው የህወሓት አባላት ከመቀሌ ሸሽተው ሀገረ ሰላም ላይ እየተሰባሰቡ እንደሆነ ተናግረዋል። ሀገረ ሰላም የትግራይ ክልል ዋና መዲና ከሆነችው መቀሌ 52 ኪሎ ሜትር ርቀት ላይ ትገኛለች። በጉዳዩ ላይ አስተያየታቸውን የሰጡትና የኢትዮጵያ መንግስት ከፍተኛ ባለስልጣን የሆኑት አቶ ዛዲግ አብርሃ በህወሓት በኩል የሚሰጡትን መግለጫዎች ነጭ ውሸት በማለት ከቢቢሲ ጋር በነበራቸው ቆይታ ተናግረዋል። የህወሓት አመራሮች በአሁኑ ጊዜ ህይወታቸውን ለማዳንና በህግ ከመጠየቅ ለማምለጥ